አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች ሰኒያ ቤተሰቦች ልበላችሁ እና እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ ከልብ አመሰግናለሁ ውዶችዬ። እና ዛሬ ደግሞ ሴትዮዬ ላይክ ሰብስክራይብ አድርጉኝ አሁንም ቢሆን እና በርቺ ብላችሁ ኮሜንት ላይ መጽፉልኝ ከልብ አመሰግናለሁ የኔ ውዶች እና እላችኋለሁ። ዛሬ ደግሞ ሴትዮዬ ምን እንደታያት አላውቅም። ግድግዳ እጠቡ ብላ ሲጀምር አናጥቡ እንወለውለዋለን እንጂ ማለት ነው። ቁጭ ብሎ ሲጋራ ስለሚያጨሱበት ቤቱ ይጠቁራል፣ እንትኑ ጭስ ስለሚወጣበት ማለት ነው። ስለዚህ በህልም አይታ ይሆን አላውቅም። እንግዲህ አስተካክሎ ብላ ዛሬ ትጥቃችን እየታጠቅን ነው ልበላችሁ እንጂ እንግዲህ እና ወዶችዬ ላይክ ሰብስክራይብ በማድረግ አበረታቱኝ። አዲስ ነኝ በርቺ ብላችሁ ደግሞ ላይክ የምታደርጉ ኮሜንት መጽፉልኝ ከልብ አመሰግናለሁ። እና እላችኋለሁኝ እኛ አረብ ሀገር ያለን ሴቶች እንዴት ሆነን እንደምንሰራ እንዴት ሆነን ሰርተን እንደምናመጣው ቤተሰባችን ቢያይ እስከ መክፈል ድረስ አሁን እዚህ መሰላል ላይ እንዲተንጠልጥለን ስንሰራ እንዲህ ሰርተን ደክመን የምናመጣው አይመስለውም። አንዳንዱ ብዙ ነገር ያወራል እና ወዶችዬ አሁን የዛሬ ደግሞ ምን እንደታየት አላውቅም። እቃ እንዳለ አራግፉና ወልውሉ ጥረቱ ብርድ መጥቷል አለች። እሺ ከማለት ምን አለ? ላይክ አድርጉ ሰብስክራይብ አድርጉኝ አበረታቱኝ። እስካሁን ድረስ ራሱ የምታበረታቱኝ ክልብ አመሰግናለሁ ውዶችዬ እና እላችኋለሁኝ። ላይክ አድርጉ ሰብስክራይብ አድርጉኝ ላይክ አድርጉኝ አበረታቱኝ። እና ያው መሰላል ላይ ተንጠልጥለን ልንሰራ ነው። ስንሰራ እንደዚህ ተንጠልጥለን ስንሰራ ቪዲዮ በቀር ደስ ላይ ነበር፣ ግን ደግሞ ስልክ ይዞ ለመሄድ እዚህ ቤት ተከላከለ። ስልክ ይዛችሁ ወደ ላይ አትውጡ ተባልን። አሁን ያለሁት ክፍሌ ነው። ለጊዜው እስከምወጣ ድረስ ነው። እቃዎችን እያስተካከልኩ ነበር እላችኋለሁ ወዶቼ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በርቺ የምትሉኝ ደግሞ ኮሜንት መጽፉልኝ፣ አስተያየት መሰጡኝ ከልብ አመሰግናለሁ። አይነ ውዶች የድምቀቶች አመሰግናለሁ። አሁንም ቢሆን ላይክ ሰብስክራይብ በማድረግ አበረታቱኝ። አሁንም ብርታታችሁ አይለኝ ነው የምላችሁ። ጉዞ ወደ ስራ እንግዲህ ወደ ጣራ ግድግዳ መወልወል ወይ ማጠብ ልበላችሁ እና እንደዛ ነው። እኛ እኮ እዚህ ጋር እንደዚህ ሆነን ተንጠልጥለን እንዲደክመን ስንሰራ ምንም አይመስለውም ሰው ማለት ነው። በቃ ዝም ብለን ከየት እንደምናመጣው ከቅጠል ላይ ረግፎ ይመጣ ይመስለው ይሆን አላውቅም። ብዙ ነገር ያወራል። የፈለገ ነገር ይበል፣ ግን እኛ ሰው ሀገር የምንሰራኛ እናውቃለን፣ እንረዳለን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። እና ወደ ላይ ልወጣ ነው፣ ወደ ጣራና ግድግዳ ጠባ እላችኋለሁ።